በማለዳ መያዝ የክፉ መንፈሶች ድርጊት ቅጽ 1 በመላከ መንክራት ግርማ ወንድሙ ከቁጥር 100 አውደ ነገስት ፍካሬ ኮከብ ወይም ኮከብ ቆጠራ ወይም በእንግሊዘኛው አስትሮሎጂ የምንለው ወንድ ልጅን ሴት ልጁን በእሳት የሚያሳልፍ ሟርተኛም ሞራ ገላጭም አስማተኛም መተተኛም በዲግምት የሚጠነቁልም መናፍስት የሚጠራም ጠንቋይም ሙት ሳቢም በአንተ ዘንድ አይገኝም። ዘዳግም 18 ከቁጥር 10 እስከ 11 አውደ ነገስት በኢትዮጵያውያን በጥንተ ኢትዮጵያውያን ሊቃውንትና ጠበብታት እየተዘጋጀ የስነ ምርምር ውጤት እንደሆነ የተነገረ ታላቅ ብሔራዊ ቅርስ ነው እየተባለ የሚሞካሽ ነገር ግን እውነታው ከዚህ ጭብጥ ፈጽሞ የራቀ ለዘመናት ያክል ተሸክመነው የኖርን አሁንም የተሸከምነው ከሰይጣን ጋር አቆራይቶ የዲያብሎስ ልጆች እንድንሆን ያደረገ የክፉ መንፈስ ሌላው መመሪያ ነው። ትውልድን ያበላሸውና የሚያበላሸው ያሳተውና የሚያስተው ያጠፋውና የሚያጠፋው በአጠቃላይ አገርንና ሕዝብን ያወደመውና የሚያወድመው የሰይጣን መጽሐፍ እንዴት ነው የሚያኮራ ብሔራዊ ቅርስ ሊሆን የሚችለው? እግዚአብሔር አምላክ ማስተዋሉን ይስጠን። አውደ ነገስት ለሚያምኑት ወይም ለተቀበሉት ሰዎች የወደፊት እድላቸውን የሚያስሩበትና ጥንዶች ጋብቻ የሚመሰርቱበት የስራ የትምህርትና የእውቀት ወዘተ ስምረት ወይም ውድቀት የሚላክበት የሚወልዱ ልጆች ጠባይና መል የሚለይበት በሌላ አነጋገር ከመናፍስቱ ጋር የሚኖራቸው ቁርኝት ወይም ግንኙነት የሚመዘንበትና የሚወሰንበት የሰይጣን ዲያብሎስ የስሌት መሳሪያ ነው። የአውደ ነገስት ወይም የኮከብ ቆጠራ መንፈሶች ለሰይጣን የመነሻ መንደርደሪያ ጥቆማ የሚሰጡና የሚያቀርቡ ሰዎችን ከዲያብሎስ ጋር የሚያገናኙ የክፉ መንፈስ ድርጊት የጊዜ ሰሌዳ ናቸው። መናፍስቱ በሰይጣን ጎታቹ ማለትም በጠንቋዩ በመተተኛው ወይም ደግሞ በራሳቸው በግለሰቦቹ አማካኝነት የወደፊት ስኬታቸውና ውድቀታቸው በአውደ ነገስቱ የስሌት ቀመር መሰረት እየተሰላ እንዲሁም የእጅ መዳፋቸው እየታየና እየተነበበ በጥንቆላው አሰራር አማካኝነት የሟርቱን ዓለም በወዳጅነት ይቀላቀላሉ። በመጀመሪያ ይህ መጽሐፍ ሲገዛ ቀጥሎም ሲገለጥ በገዛውና በገለጠው ሰው ሕይወት ውስጥ ለመግባት የክፉ መንፈስ ሰራዊት ዙሪያውን ይከባል። ለስራ ይሰበሰባል፣ ተሰልፎ ይጠባበቃል። ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል። አንደኛ ጴጥሮስ 5 ከቁጥር 8 አውደ ነገስት ቆጣሪና አስቆጣሪ ሆይ አስተውል። ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅርን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። ሮሜ 2:5 አውደ ነገስት በአመቱ ወራት ልክ 12